ሰላም እንዴት ናችሁ የዩቲዩብ ቤተሰቦቻችን? ዛሬ ደግሞ ለየት ባለ መልኩ ነው የመጣ ነው ማለት ነው። ለማናቸውም ይሄን ሙሉ መረጃ ወደ እናንተ የምናደርስ ይሆናል። አካውንታችን ላይክ፣ ፎሎ፣ ሼር ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። አንድ ከስተመር ሴልሷን ያጭበረበረበትን መንገድ የምንነግራችሁ ይሆናል። አንዳንድ ደንበኞች ገዢ በመምሰል ሴልሶችን ብዙ ጊዜ ሲያጭበረብሩ ይታያል ማለት ነው። ስለዚህ ሴልሶችም በተለይ ሴት የሆናችሁ ሴልሶች ከዚህ አይነት ነገር እንድትጠነቀቁ ስንል በአክብሮት እናሳውቃለን ማለት ነው። ደንበኞች አንዳንድ ደንበኞች ሆን ብለው ገዢ በመምሰል ሴልሶችን ደውለው የት ነው መረጃ ስጡን ሳይት መጠን ካሉ በኋላ ከሴልሱ ከተገናኙ በኋላ ስልካቸውንና በሰዓቱ ያዙትን ቦርሳዎችን በመንጠቅ እንዲሁም ያልሆነ አደንዛዥ መድኃኒት በመቀባትም እንደዚህ እያደረጉ ይገኛልና ሴልሶች መጠንቀቅ ይጠበቅባቸዋል። ሲቀጥል እንደዚህ የምታደርጉ ደንበኞች ደግሞ እንደዚህ አይነት ነገር ባታደርጉ። ሴልስ ማለት ለቤት ገዢ ለሆነ አካል የሚያግዝ የሚረዳ ቤት የራሱ ደንኛ የሆነ ቤት ወይም የሚሆነው ቤት እንዲገዛ የሚረዳ ትልቅ የሆነ ፕሮፌሽን ነውና እንደዚህ አይነት ደንበኞች እንደዚህ ባታደርጉ። አብዛኛው ሴልሱ አሁን ወደ ጥርጣሬነት እየገባ ነው። ደንበኛ ሲደውልለት በቃ ለመለየት እየተቸገረ ያለበት መንገድ ላይ ደርሰናልና እንደዚህ ባታደርጉ። አንዳንድ ደንበኞች ሆን ብላችሁ ገዢ በመምሰል እንደዚህ ከምታደርጉ በቃ ከእንደዚህ አይነት ብትቆጠቡ በጣም ጥሩ ነው እና እንደዚህ ያደረጉ በተለይ ሴት ሴልሶችን ያጭበረበሩ ይገኛልና ሴት የሆናችሁ ሴልሶች ተጠንቀቁ፣ ከእንደዚህ አይነት ተቆጠቡ። መኪና እስካላችሁ የሚገርመው ሴልሶች እስካሉበት መጣው ነው ፒክ የሚያደርጉት። ይሄ ማለት የሚፈልጉትን ነገር ስለማሳካት ስለሆነ እስከ ሴልሶች እስካላችሁበት ቦታ የት ናችሁ እኛ መጠን ፒክ እናርጋችሁ ነው የሚሉትና ከእንደዚህ አይነት ድርጊት ሰው መኪና ላይ ሴልስ የሆናችሁ ዘሎ ከመግባት መጠንቀቅ ይኖርባችኋል ማለት ነው። ያው መቼም ሴልስ ሲባል አንዳንዴ ይጓጓል፣ ለመሸጥ ያጓጓልና ያው ለመሸጥ ሲባል ደግሞ ጥሩ እንደዚህ አይነት ቦታ ላይ ባንገባ ጥሩ ነው። ሲቀጥል አውቀው ምን ይላሉ መሰላችሁ እንትን እየመጣው ነበርና የሆነ መንገድ ላይ እኮ ትራፊክ ይዞኝ ይሄን ያህል ብር ክፈል ተብዬ አሁን እጄ ላይ አጋጣሚ ደግሞ ብር አልያዝኩምና እባክህ ይሄን ያህል ብር አስገባልኝ፣ እባክሽ ይሄን ያህል ብር አስገቢልኝና አሁን በሁለት ሰዓት ውስጥ መጥቼ 2 ቤት ገዛለሁ 3 ቤት ገዛለሁ የሚሉ ብዙ አጭበርባሪ ከስተመሮች አሉና ሴልስ ሆናችሁም ይሄ ብር ከመላክ ተቆጠቡ። ብር የሌለው ከስተመር ቤት ይገዛኛል ብሎ ማሰብ ጅልነት ነውና ከእንደዚህ አይነት ነገር ተቆጠቡ። ብር ከመላክ መጠን ፒክ እናርጋችሁ ሲሉ ማይዘው ሳይቱ ላይ እንገናኝ እንጂ ችግር የለውም ሳይቱ ጋር እንገናኝ ነው ማለት ያለባችሁ እንጂ በሰው መኪና ዘላችሁ አትግቡ። ስልካችሁን ትበላላችሁ፣ ገንዘባችሁን ሌላ ነገርም ልታጡ ትችላላችሁና በዛ መልኩ ብዙ የማጭበርበር ዘዴዎችም እየተፈጠሩ ስለሆነ ሴልሶች ከእንደዚህ አይነት ነገር ተጠንቀቁላለሁ። ለማናቸውም በአየር ጤና አካባቢ ቤቶችን እየሸጥ እንገኛለን። ከባለ 1 መኝታ እስከ ባለ 2 ባለ 3 እንዲሁም 100% የተጠናቀቁ የንግድ ሱቆችን እየሸጥ እንገኛለን። ቤትም ሱቅ መግዛት የምትፈልጉ ደውሉልን። አየር ጤናም ጀሞም እየሸጥ እንገኛለን ማለት ነው። ስልካችን ከስር አለ፣ ደውሉልን። እናመሰግናለን። ሰናይ ቀን